ዛሬ ያገለገሉ መኪኖች ለመግዛት ከሚያስፈልጓችሁና ማየት ከሚገባችሁ ወሳኝ ፓርቶች መካከል የመጨረሻውና ዋነኛው ላሳያችሁ። የመጀመሪያ የምናየው ልክ እንደዚሁ ፈሳሾች መኖሩን በዙሪያ ገባ የሚንጠባጠብ የአዣ ነገር ወይም በደንብ ሊያፈስ የሚችል ነገር ማየት፣ ሊኬጅ ካለ መመልከት ነው። የሞተር ዘይቱንም እንደዚሁ ቀለም መመልከት አለብን። ስናቀው በጣም ቆሽሿል፣ በጣም ቀጥኗል የሚለውንም እንደዚህ በአይናችን ኢንስፔክት ማድረግ የምንችለው ነው። ንጹህ የማር ቀለም አይነት ነው ሊሆን የሚገባው። የቆሸሸ የቡና ቀለም ወይም ደግሞ የወተት አይነት ቀለም ካለው በጣም መቆሸሹን ወይም መቅጠኑን የሚያሳይ ይሆናል ማለት ነው። ሌላው ቀበቶዎችና ቱቦዎችን በአግባቡ ፕሮፐርሊ ቦታቸው ላይ አለመሰንጠቃቸውን፣ አለማየታቸውን እንደዚሁም ደግሞ ክራክ የማድረግ ባህሪ አለመኖራቸውን፣ አለመድረቃቸውን መመልከት መቻል። ቱቦዎች ጠንካራና ተለዋዋጭ መሆን መቻል አለባቸው። በጣም የለሰለሱ ወይም ሊሰበር የደረሱ ከሆኑ ግን በጣም አደጋ ሊያስከትሉ የሚችሉ ናቸው። ያንንም በደንብ ማስተዋል ይኖርብናል። ከዛም በኋላ ወደ ውስጥ ገብተን ሞተሩን ማስነሳት። ያልተለመደ የሞተር ድምፅ ሚንቋቋታ ወይም ደግሞ ሲር የሚል ድምፅ ወይም ደግሞ ለጆሮ የሚከብዱ አይነት ነገሮች ይኖራሉ ወይስ ስሙዝሊ ነው የሚሄደው? የቤሪንግ ድምፆች አሉ ወይስ የካቴና መወጠር መርገብ? እንዲህ አይነት ነገሮችን በደንብ በጆሮአችን አድምጠን ኢንስፔክት ማድረግ እንችል አለብን ማለት ነው። ሌላው መኪና ውስጥ ገብተን ሞተር አስነስተን በመኪናውን ድራይቭ ቴስት በምናደርግበት ሰዓት ላይ ቀጥ ባለ መንገድ ላይ መኪናችን ወደ አንድ አቅጣጫ ይጎትተናል፣ ወደ ግራ ወይ ወደ ቀኝ ወይስ ቀጥ ብሎ ነው ፍሎ እያደረገ ያለው የሚለውን ደግሞ ማስተዋል መቻል አለብን። ፍሬን ስትይዙ ወደ አንድ አቅጣጫ የሚይዟችሁ ከሆነ የአላይመንት ችግር ወይም አንድ ጎማ ሳይር ላይ ያለው ሲስተም ወይም የእግሩ ሁኔታዎች መታየት መቻል አለባቸው ማለት ነው። ማርች ስትቀይሩ ደግሞ ሚንጓጓ ገጭ ጓ የሚል ነበር የሚያደርግ ነገር ካለው ደግሞ የትራንስሚሽን ወይም የካምቢዮ ችግር አለ ማለት ነው። እሱም ኢንስፔክት መድረግ አለበት። በሰጣችሁት ስፒድ በምትሰጡት ማርሽ ላይ አገባቡን ማስተዋል መቻል አለብን ማለት ነው። ልክ እንደምትመለከቱት ያለ መካኒክ ያገለገለ መኪና ለመግዛት ወሳኝና ዋና ፓርቶችን በፓርት አሳይተናችኋል። ልክ እንደዚሁ ከዚህ ጋር በተያያዘ ወሳኝ የሆኑ ቪዲዮዎችን እንድንሰራላችሁ ኮሜንት ላይ ሀሳባችሁን አስቀምጡልን።